ኢትዮጵያ አዝናለች። ትልቅ ልጇን አጣች። እጅግ አሳዛኝ መሪር መርዶ ተሰምቷል። በዝርዝር ይቀርባል። በኬንያ የሚገኙ ኢትዮጵያውያን ዘር ተኮር ጭፍጨፋ ሊፈጸምብን ዝግጅት እየተደረገ ነው፣ ድረሱልን እያሉ ነው። ከናይሮቢ ሰበር መረጃ ይዘናል። መከላከያ ሰራዊቱ አደገኛ የተባሉ መሳሪያዎቹን ማሰማራቱን አስታውቋል። ሰፋ ያለ መረጃ ይዘንበታል። ጀርመን ለኢትዮጵያ የሰላም ግንባታ ጥረትና ለፕሪቶሪያ ስምምነት ያላትን ድጋፍ በውጭ ጉዳይ ሚኒስትሯ በኩል አረጋግጣለች። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 22 ብር እየተሸጠ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። ጀርመን ለኢትዮጵያ ሰላምና ግንባታ ጥረት ለፕሪቶሪያው ሰላም ስምምነት ያላትን ድጋፍ በውጭ ጉዳይ ሚኒስትሯ በኩል አረጋገጠች። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋልዴፍ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ባደረጉት ውይይት ጀርመን ለኢትዮጵያ የሰላም ግንባታ ጥረትና ለፕሪቶሪያ የሰላም ስምምነት ሙሉ ትግበራ ያላትን ድጋፍ በድጋሚ አረጋግጠዋል። በአዲስ አበባ የሚገኘው የጀርመን ኤምባሲ ባወጣው መግለጫ ዋልዴፍና ጌዲዮን በጀርመን እና ኢትዮጵያ መካከል ለ120 ዓመታት የዘለቀውን የዲፕሎማሲ ግንኙነት ይበልጥ ማጠናከር አስፈላጊ መሆኑን አጽንኦት መስጠታቸውን ጠቁመዋል። ዋልዴፍ ጀርመን በኢትዮጵያና በሰፊው የአፍሪካ ቀንድ ቀጠና ውስጥ መረጋጋትና እርቅ ዘላቂ ሰላምን ለመደገፍ ያላትን ቁርጠኝነትም ገልጸዋል። ይህ ጉብኝት ዋልዴፍ ሚያዝያ 2017 ወደ ስልጣን ከመጡ በኋላ ከሰሃራ በታች ባሉ የአፍሪካ ሀገራት ያደረጉት የመጀመሪያው ሲሆን ይህም ኢትዮጵያን ለጀርመንና ለአውሮፓ ያላትን ስትራቴጂካዊ ጠቀሜታ የሚያሳይ መሆኑን ኤምባሲው ገልጿል። የጀርመን ኤምባሲ በመግለጫው እንዳሳወቀው ዋልዴፍ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ያደረጉ ሲሆን ሁለቱ ወገኖች በተለይም ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምትጫወተውን ሚና በተመለከተም አጋርነታቸውን ይበልጥ ለማሳደግ መስማማታቸውን አመላክተዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ኢትዮጵያን ሊጎበኙ ነው። ከጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ሊቀመንበር ጋር ይመክራሉም ተብሏል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጥር 16 እስከ ጥር 24 2018 በምስራቅ አፍሪካ የሚያደርጉት ጉብኝት አካል ወደ ሆነችው ኢትዮጵያ እንደሚያቀኑ የአሜሪካ የውጭ ጉዳይ ሚኒስትር መስሪያ ቤት አስታውቋል። ምክትል የውጭ ጉዳይ ሚኒስትሩ በጉዟቸው በግብጽ፣ ኬንያና ጅቡቲ ጉብኝት እንደሚያደርጉ ተገልጿል። የውጭ ጉዳይ ሚኒስትር መስሪያ ቤቱ ባወጣው መግለጫ መሰረትም ላንዳው ወደ አዲስ አበባ የሚያቀኑት ከአሜሪካ የአፍሪካ እዝ አዛዥ ሜጀር ጀነራል ዳግቪን አርኤም አንደርሰን ጋር በመሆን ነው። በአዲስ አበባ ቆይታቸው አሜሪካ ከኢትዮጵያ መንግስት እና ግሉ ዘርፍ ጋር ያላትን የንግድ ግንኙነት ይበልጥ ማሳደግ በምትችልባቸው እድሎች ላይ በትኩረት እንደሚወያዩ ይጠበቃል። ምክትል የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድ እና ከሌሎች ከፍተኛ የመንግስት የሥራ ኃላፊዎች ጋር በሚወያዩበት ወቅት በዋናነትም ቀጠናዊ ሰላምና ጸጥታን በሚመለከቱ ጉዳዮች ላይ እንደሚመክሩ ነው መግለጫው ያመላከተው። በተጨማሪም ከአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ ጋር ተገናኝተው ሰላምን ማስፈን፣ የንግድ ትብብርን ማስፋትና አህጉራዊ ሰብአዊ ቀውሶችን መፍታት በሚቻልባቸው የጋራ አጀንዳዎች ላይ ይወያያሉ ተብሏል። ላንዳው ጉዟቸውን የሚጀምሩት በግብጽ ካይሮ ሲሆን
በግብጽ ኢንቨስት እያደረጉ ካሉ የአሜሪካ ኩባንያዎች ከሀገሪቱ ባለስልጣናትና በኢኮኖሚ ትብብር በቀጠናዊ ተግዳሮቶች ዙሪያ ይመክራሉ ተብሏል። በመቀጠልም በናይሮቢ ከኬንያ ባለስልጣናት ጋር በንግድና በጸረ ሽብር ትብብር ኬንያ በሃይቲ ዓለም አቀፍ የሰላም ማስከበር ጥረት ስላላት ሚና እንደሚወያዩም ታውቋል። በቀጣይነትም ወደ አዲስ አበባ በመምጣት የመጨረሻ መዳረሻቸውን በጅቡቲ የሚያደርጉ ሲሆን ከሀገራቱ መሪዎች በጸጥታና በንግድ ግንኙነት ዙሪያ ንግግር ያደርጋሉ ነው የተባለው። የውጭ ጉዳይ ሚኒስቴር መስሪያ ቤቱ እንደገለጸው ላንዳው በጉብኝታቸው ወቅት የፕሬዝዳንት ዶናልድ ትራምፕን ቅድሚያ የሚሰጣቸው ጉዳዮች ማለትም የንግድ ሚዛንን ማስተካከል፣ ምቹ የንግድ ሁኔታን መፍጠር እንዲሁም የሰላምና ደህንነት አጀንዳዎች ላይ ትኩረት ያደርጋሉ ነው የተባለው። በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው ካልወጡ ትገደላላችሁ የሚል ማስጠንቀቂያ እንደተሰጣቸው ተናገሩ። ስማቸው እንዳይገለጽ የጠየቁ በማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ሕይወታችን አደጋ ላይ ወድቋልም ሲሉ ገልጸዋል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩን እየተከታተለ እንደሚገኝ አስታውቋል። አንደኛው የሁለት ልጆች አባት ሲሆን በማንዴራ ለ8 ዓመት መኖሩን ተናግረዋል። ሞተር ገዝተን ሆቴል ከፍተን እየሰራን ነበር። መነሻቸውን አናውቅም፣ ግን ኢትዮጵያዊ የሆኑ ሁሉ ይውጡልን እያሉ ነው ሲል ተናግረዋል። ኢትዮጵያዊ ስደተኛ ይውጣ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያስፈራሩ ብር እየተቀበሉ ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው ብለዋል። በጣም ተቸግረናል ሲልም አክሏል። በርካታ ኢትዮጵያውያን በማንዴራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩ የሚናገሩት ነዋሪዎቹም የኢትዮጵያውያኑ ቁጥር እስከ 10,000 ይገመታልም ብለዋል። ኢትዮጵያውያንን አንፈልግም፣ ይውጡልን፣ ሀገራችንን እየወረሱ ነው ብለው ነው የተነሱት የሚለው ስደተኛው ስለ ጉዳዩ ማብራሪያ ለመጠየቅ ቢሞክሩም የሀገር ሽማግሌዎቹን ጠይቁ የሚል ምላሽ እንደተሰጣቸውም ገልጸዋል። ከኢትዮጵያውያኑ መካከል የተወሰኑት ወደ ሀገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም፣ ሀገራችንን ለቃችሁ ውጡ እንደተባሉም አክሏል። በማንዴራ ግዛት በተደረጉ ስብሰባዎች ላይ የኢትዮጵያውያን ስደተኞችን በሞተር ሳይክል ማጓጓዝና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስ እኛ ምን ሰርተን እንብላ የሚል ቅሬታ መነሳቱን ገልጸዋል። በማንዴራ ግዛት ከሚኖሩ ኢትዮጵያውያን አብዛኞቹ ከወላይታ ዞንና ከኦሮሚያ ክልል የተለያዩ አካባቢዎች መሰደዳቸውን ነዋሪዎቹ ተናግረዋል። 8 የፖለቲካ ፓርቲዎች የሰባተኛው ሀገራዊ ምርጫ ምዝገባ ሂደት እንዳሳሰባቸው ገለጹ። ፓርቲዎቹ ባወጡት መግለጫ ሰባተኛው ሀገር አቀፍ ምርጫ ሊካሄድ ወራት በቀሩበት በዚህ ሰዓት ገና የእጩዎች ምዝገባ ላይ እንዳሉ በመግለጽ በርካታ ተግዳሮቶች እየገጠማቸው እንደሚገኝም ገልጸዋል። 8ቱ ፓርቲዎች ካነሷቸው ችግሮች በቀዳሚነት የደቡብ ኢትዮጵያ ክፍልን የሚመለከት ሲሆን የደቡብ ኢትዮጵያ ክልል ፈርሶ ወደ 4 ክልሎች መካፈሉን አሳውቀዋል። ሲቀጥሉም ገዢው ፓርቲ በእያንዳንዱ የሲዳማ ምርጫ ክልል 10 እጩዎችን በጥቅሉ 90 እጩዎችን ማስመዝገቡንና እንደ ክልሎቹ መንግስት ውሳኔም በርካታ እጩዎችን ማስመዝገቡን ገልጸው ተቋሚ ፓርቲዎች ባላወቁት መንገድ ይህ መፈጸሙ የቦርዱን ገለልተኛነትና ተአማኒነት ጥያቄ ምልክት ውስጥ የሚከተው ነው ብለዋል። በሁለተኛነት የጠቀሱት ነጥብ ደግሞ የእጩዎችና የመራጮች ምዝገባ በዲጂታል ቴክኖሎጂ ለማካሄድ የሚያስችል ስርዓት ወይም ሲስተም መበልጸጉ ሲሆን ይህ በርካታ ችግሮች እንዳሉበትም አስታውቋል። መግለጫው ሲቀጥልም የሀገሪቱ አቅም ባልፈቀደበትና እንደ ሀገር ህዝባችን በቴክኖሎጂው ባልነቃበት ሁኔታ መንግስት ብቻ የደረሰበት የቴክኖሎጂ ሲስተም ለመስፈርትነት መጠቀም አግባብነት የለውም ያሉት ፓርቲዎቹ ይህ አሰራር ተቃዋሚ ፖለቲካ ፓርቲዎችን ከፉክክር በማስወጣት ህዝቡን አማራጭ አሳጥቶም ለመግዛት የታሰበ የፖለቲካ ሴራ ነው ሲል ገልጾታል። ይህንን መግለጫ ያወጡት ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ መላው የኢትዮጵያ አንድነት ድርጅት፣ ባልደራስ ለእውነተኛ ዲሞክራሲ ፓርቲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮን ንቅናቄ፣ የኢትዮጵያ ህዝቦች አብዮታዊ ግንባር፣ የኢትዮጵያ ሶሻሊስት ዲሞክራሲያዊ ፓርቲና የወላይታ ብሔራዊ ንቅናቄ ናቸው። በኢትዮጵያ የሳይንስ ምርምር ታሪክ ውስጥ ጉልህ ስፍራ ያላቸው አንጋፋው ሳይንቲስት
ፕሮፌሰር ለገሰ ወልደ ዮሐንስ ከዚች ዓለም በሞት ተለዩ። ፕሮፌሰር ለገሰ ሕይወታቸው ያለፈው በትላንትናው ዕለት በለገጣፎ ፎፓክ ሪል ስቴት በሚገኘው መኖሪያ ቤታቸው መሆኑን ከቤተሰቦቻቸው የተገኘው መረጃ ያመላክታል። እንደ አውሮፓውያን የዘመን አቆጣጠር በ1936 የተወለዱት ፕሮፌሰር ለገሰ የዶክተሬት ዲግሪያቸውን ከጀርመን ዳልባርግ ዩኒቨርሲቲ ያገኙ ሲሆን በአዲስ አበባ ዩኒቨርሲቲ ባዮቴክኖሎጂ ኢንስቲትዩት ውስጥ በምርምርና በመምህርነት ለረጅም ዓመታት አገልግሏል። ፕሮፌሰሩ በዓለም አቀፍ ደረጃ ዝናን ያጎናጸፋቸው በኢትዮጵያ የሚበቅለውን እንዶድ ተክልን በመጠቀም የብልሃርዚያ በሽታ የሚያስተላልፉ ቀንድ አውጣዎችን ለመቆጣጠር ባደረጉት ሳይንሳዊ ምርምር ነው። ይህ ግኝት ሀገር በቀል ዕውቀትን ከዘመናዊ ሳይንስ ጋር ያዋሃደ ለአፍሪካ የጤና ችግር አፍሪካዊ መፍትሄ ያመላከተ ተደርጎ ተወስዷል። በዚህ ድንቅ ሳይንሳዊ ምርምር ስማቸው እንደ አውሮፓውያን የዘመን አቆጣጠር በ1989 ዓለም አቀፉ የራይት ላይቭሁድ አዋርድ ወይም አልተርኔቲቭ ኖቬል በመባል የሚታወቀውን የክብር ሽልማት ከፕሮፌሰር አክሊሉ ለማ ጋር ለማሸነፍ በቅተዋል። የፕሮፌሰር ለገሰ ወልደ ዮሐንስ የቀብር ስነ ስርዓት በመካኒሳ ቅዱስ ገብርኤል ቤተክርስቲያን እንደሚፈጸም ቤተሰቦቻቸው አሳውቀዋል። የአስክሬን ሽኝታቸውን በለገጣፎ ከሚገኝ መኖሪያ ቤታቸው እንደሚነሳም ተገልጿል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለመላው ኢትዮጵያውያን መጽናናትን እንመኛለን። የመከላከያ ሎጂስቲክስ ዋና መምሪያ የታደሱ የሜካናይዝድ ትጥቆችን ወደ ስራ አስገባ። የፌድሪ መከላከያ ሎጂስቲክ ዋና መምሪያ ሙሉ የጥገና እድሳት ስራ የተከናወነላቸው በርካታ የሜካናይዝድ ትጥቆችን ወደ ስምሪትና ወደ ኃይል ማስገባት ስነ ስርዓት በድምቀት አከናውኗል። በዕለቱ በመገኘት የታደሱትን የጦር መሳሪያዎችንና የሜካናይዝድ ትጥቆችን የጎበኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመምሪያውና በጥገና ማዕከሉ ባለሙያዎች የተከናወኑ ተግባራትን በታላቅ አድናቆት ተመልክተዋል። ፊልድ ማርሻል ብርሃኑ በሰጡት መግለጫ የጥገና ማዕከሉ አመራሮችና አባላት የነበሩባቸውን ውስንነቶችን በመቋቋም የሰሩ ስራ ተአምር ተብሎ ሊገለጽ የሚችል መሆኑን ጠቅሰው ይህም የሰራዊታችንን ዝግጁነት ወደ ላቀ ደረጃ የሚያሸጋግር መሆኑን አረጋግጠዋል ነው የተባለው። ይህ የእድሳት ስራ የኢትዮጵያ መከላከያ አቅምን ከማሳደግ ባለፈ ሀገርን በቢሊዮን የሚቆጠር የውጭ ምንዛሬ ወጪ ከማዳኑም በላይ የራስን አቅም በማጎልበት ረገድ ትልቅ ማሳያ ሆኗልም ተብሏል። ቀደም ሲል ከአገልግሎት ውጪ ሆነው ተቀምጠው የነበሩና ከፍተኛ ጥገና የሚያስፈልጋቸው ትጥቆችን በሀገር ውስጥ ባለሙያዎችና በፈጠራ በታጀበ ዕውቀት ዳግም ወደ ስራ ማሰማራት መቻሉ የተቋሙን የውጭ ጥገኝነት ለመቀነስ የጀመረው ጉዞ ውጤት መሆኑን ተናግረዋል። ፊልድ ማርሻል ብርሃኑ አክለውም ይህ ስኬት ኢትዮጵያውያን በራሳቸው አቅም በፈጠራና በትጋት ከሰሩ የማይቻል የሚመስል ነገርን ሁሉ ማሳካት እንደሚችሉ ትምህርት የሰጠ ተግባር መሆኑን ገልጸው ለተሳተፉ ባለሙያዎችና አመራሮች ምስጋና አቅርበዋልም ነው የተባለው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።